በዛሬው ቪዲዮ እህል ውሃ ላይ ምርት ከታገተበት የሚጠፋበትንና የሚያመልጥበትን ልታገባ ያለችውን አይሲን የሚጠልፍበትንና ፊዳንና ቡራክን ያገቱ ሰዎች የሚያዙበትን ፊዳን ከቶብራክና ከቡራክ ጋር ጊዜ የምታሳልፍበትንና ከኢማን አይዳ እንዳሳገተቻቸው የምታውቅበትን ሌሎችም አስደናቂና አጓጊ ትዕይንቶች ይዤ ቀርቤያለሁ። ወደ ትዕይንቱ ከማለፌ በፊት ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። እስቲ 500 ላይክ። አይዳን በመጨረሻ ከፊት ለፊት የቆመው ቶብራክ አይዳ ፖሊሶቹ አንቺ ያስተላለፍሽው ገንዘብ እንዳለና ለአጋሾቹ እንደከፈልሽ ተናግረዋል። ያደረግሽው ነገር አለ በማለት ይጠይቃታል። እሷም ፈጽሞ ይህ ሊሆን አይችልም፣ ስለምንድን ነው የምታወራው ቶብራክ ብላ ትጠይቀዋለች። እሱም ወዲያው እንደዛ ከሆነ በፍጥነት ፖሊስ ጣቢያ እንሂድ፣ አጋሾቹም ተይዘዋል፣ ስለዚህ አሁን ያንቺ እጅ አለ የለም የሚለው ይጣራል በማለት ይነግራትና ተያይዘው ይሄዳሉ። በሌላ በኩል ጫካ ለጫካ እያሯሯጡት የሚገኘው የአርናን ሰው አለ። አሁን መርትን ለመግደል መሳሪያ እየተተኮሰበት ይገኛል። መርትም በፍጥነት ራሱን ጠብቆና ሳይገደል ወዲያው ከዚያ ጫካ ውስጥ ያመልጣል። የተረገማችሁ ናችሁ፣ እናንተ መጠበቅ ከብዷችሁ አስመለጣችሁት፣ ስለዚህ አሁን አርናን ሁላችሁንም ይገላችኋል። በሉ በፍጥነት ሄዳችሁ መርትን አገኙት፣ ካለበለዚያ ግን እኔ ራሴ ገላችኋለሁ በማለት የአርናን ቀኝ እጅ ይናገራል። ልጄ ፊዳን እባክሽን እውነቱን ንገሪኝ። ለምንድን ነው አይዳ ፖሊሶች የእሷን አካውንት መመልከት የፈለጉት? ንገሪኝ እስቲ። አንቺን ያሳገተችሽ እሷ ትመስልሻለች እንዴ? በማለት ከፊዳን ጋር እርስ በርስ ያወራሉ። ሃሊዴ በዚህ ሰዓት ይህንን ስትል እኔ ምንም የማውቀው ነገር የለም፣ ግን እንደዛ ብዬ አላስብም በማለት ፊዳን እውነቱን ለመደበቅ ትሞክራለች። አይዳንም በፍጹም ያልጠረጠረች ታስመስላለች። በሌላ በኩል ሙሽራው አርናን አሁን የሰርግ ሱፉን ለብሶ ሰዓታቶችን እየተጠባበቀ ነው። ዛሬ ቀኑ አርብ ነው፣ ስለዚህ ይህ የሚያገባበት ታላቅ ቀኑ ነው። አይዳ ለፖሊሶቹ እውነቱን መዘርገፍ ትጀምራለች። አስፈራርቷት እንደነበርና ልጅሽ እንዲመለስ ብለው ገንዘብ እንደተቀበሏትና እንደሰጠቻቸው፣ ግን ይህን ነገር ከተናገርሽ አንለቀውም ስላሉኝ ለቡራክ አስቤ ነው ገንዘብ የሰጧቸው፣ ለዛም ነው የተያያዙት ስትል ትናገራለች። ግን እውነታው እንደዛ አልነበረም። ዋሽታ ይህንን ነገር ታደርጋለች። እናም አይዳ አጋሾቹን ስትመለከታቸው በጣም እየተበሳጨች እነዚህ ናቸው፣ እነዚህ አጭበርባሪዎች፣ አልለቃቸውም በማለት ለፖሊሶቹ ሁሉም እንዲያምኗት ሄዳ እውነታውን ታስደብቃቸዋለች። ራሷንም ከዛ ነገር ውስጥ አሸንፋ እንድትወጣ ታደርጋለች። አይዳ አቶ ብሩክ ላይ ትጫወትበታለች። ሙሉ የፖሊስ ቲሞቹንም ትሸውዳቸዋለች። ግን አይዳ ወደ ቤት ስትመለስ ቀላል ነገር አልጠበቃትም። ከሪማንም ለምንድን ነው የተጠረጠራችሁት ብላ በምትጠይቅበት ሰዓት አይዳ አጋቾቹን ታውቅ ነበር። እንዴት? አጋቾቹ እሷን መጥተው አውርተዋታል፣ ገንዘብም ለእነሱ ከፍላለች፣ ከዛም ነው የተለቀቁት። ግን ይህን ሁላ ነገር አልነገረችንም። በሌላ በኩል ፊዳን እስር ቤት ስትገባ እናም ደግሞ ሁሉንም ነገር ትደብቃለች። ስለዚህ ፊዳን እንድትወቀስና እንዲሁም ደግሞ እንድትጎዳ እስር ቤት ውስጥ እንድታድር ያደረገች ብቸኛ ሴት ብትኖር አይዳ ናት። በጣም ይቅርታ አድርጉልኝ፣ ለማንም ሰው መናገር አልቻልኩም ነበር፣ ምክንያቱም አስፈራርተውኝ ነበር። በቡራክ ሕይወት ነበር የመጡብኝ። እባካችሁ ልትረዱኝ ይገባል፣ ሁላችሁም ጀርባችሁን አትስጡኝ በማለት አይዳ ሙሉ ቤተሰቡን ትለምናለች። አይ እኔ ምንም ነገር እየገባኝ አይደለም፣ ምንድን ነው የምታወሩት? ምንድን ነው ያለው ነገር ስትል ከሪማ ትቀጥላለች። ወዲያውኑ ከሪማን በጣም ጥርጣሬ ውስጥ ገብታ ስለ ጉዳዩ በደንብ ማጣራትና አይዳን ሙሉ በሙሉ ከማመን ይልቅ የልጅ ልጄን አሳግታ ይሆንን በማለት ታስባለች። በሌላ በኩል የሙሽራ ልብሷን የለበሰችው አይሻ አለች። እናቷም ልጄ
አምሮብሻል። በቃ አሁን አርናንን ታገቢያለሽ፣ ባለሀብት ትሆኛለሽ፣ ሕይወትሽም የተስተካከለ ይሆናልሽ ልጄ። እባክሽ መርድ የሚባለውን ሕፃን ልጅ ከልብሽ ውስጥ አውጪ፣ አደራሽን የኔ ልጅ በማለት አይሴን ከልቅሷ ልታባብላት ትሞክራለች። ግን በጣም እየጎዳቻት ነበር። ያኪዝ ሙሉ በሙሉ ኤጂን እየቀረባት ይገኛል። በሌላ በኩል ራሱን ደግሞ ከቶብራክ ጋር ስራ ውስጥ እያስገባና ወደ ተቡራክም በጣም እየቀረበ፣ በሌላ በኩል አይዳን እያስፈራራ አሁን ኤጂን የራሱን ለማድረግ እየሞከረና በሚችለው አቅም ሁሉ ስኬት ላይ ይገኛል። ይህንን ሁሉ ነገር ከሩቁ እየተመለከተ የነበረውና ውጭ ላይ አብረው ሁለቱም ሲራመዱ የሚመለከተው ያጊዝ እንዲሁም ኤጂ አንድ ላይ መሆናቸውንና በጣም መቀራረብ እንደጀመሩ እየተመለከተ የሚገኘው አሊ አለ። አሊ ኤጂን በጣም ይወዳታል። እናም አሁን ላይ ያጊዝ ከጎኗ ሆኖ ሲመለከተው በጣም ይናደዳል። በሌላ በኩል ያጊዝና አይዳ አብረው እንደሚሰሩም ያውቃል። ከሩቅ አይዳ ይህንን ነገር ተመልክታ በጣም ደስ ይላል፣ ያጊዝ ምን አይነት ፈጣን ሰው ነው፣ በጣም ገርሞኛል፣ ኤጂን የራስ አረካት ማለት ነው በማለት ከሩቅ ትመለከታለች። በዚህ ጊዜያት ላይ አሊ በጣም ልቦቹ ይሰበራሉ። መርት ቢያመልጥም እንኳን አሁን ግን የአይሴ በራፍ ላይ የአርናን ጠባቂዎች ቀስ ብለው እየጠበቁት ይገኛሉ። አሁን መርት ከመጣ ይዘነው ወደ አርናን እንሄዳለን ብለውም ይናገራሉ። መርትም ይህንን ሁሉንም ነገር ከሩቅ ይመለከትና በጣም ይደነግጣል። አይዳ በመጨረሻም የፊዳንን ስም ስላጠፋች የምትፈልጊውን ገንዘብ ያህል ጥሪ፣ እኔ ገንዘቡን እሰጥሻለሁ ስትል አይዳ ለፊዳን ትነግራታለች። ፊዳን ግን ጥሩ ልቦች ሊገዙ የሚችሉት በገንዘብ ሳይሆን አመሰግናለሁ ወይም ከልብ ይቅርታ መባል ብቻ ለኔ ይበቃኛል ብላ ካለችበት ስፍራ ተናዳ ትሄዳለች። በዚህ ግዛት ላይ ቶብራት ከተከተላት በኋላ ጥሩ ልብ እንዲሁም ደግሞ ደጋግ ሰዎች ልትሰጫቸው የሚገቡት ነገሮች ገንዘብ ወይም ቁስ ሳይሆን ለእነሱ ጊዜ መስጠት አለብሽ ሲል ወዲያው አይዳን ይቆጣታል። አይዳም በተመሳሳይ ቶብራክ ከቤት ውስጥ በሚወጣበት ሰዓት ላይ ይቺ የተረገመች ሴት እቅዴን በሙሉ አበላሸችው በማለት ስትናገር ከሪማን ድንገት ሁሉንም ነገር ከሩቅ ትሰማለች። እናም ያንን ሕፃን ቡራግን እንዲሁም ደግሞ ፊዳንን ያሳገተችው አይዳ እንደሆነች ታውቃለች። ከሪማን በዚህ ሰዓት ትልቅ ድንጋጤ ውስጥ ትገባለች። ክፍሏ ውስጥም ገብታ የልጅ ልጄን ያሳገተችው ይቺ ጨካኝ፣ ቀጣይ ደግሞ ምን እንደምታደርግ ፈጣሪ ይወቅ። ይቺ ሴት ጠንከር ብዬ ከዚህ ቤት ማስወገድ አለብኝ፣ ወይም ደግሞ ካልሆነ ወይኔ ፈጣሪ ምን አይነት ሴት ናት በማለት ከሪማን የሰራችውን ስህተት አስባ ራሷን በራሷ መውቀስ ትጀምራለች። መርት ማንም ሰው ሳይመለከተው እዛ ማለትም አይሻ ያለችበት ስፍራ ለመግባት ይሞክራል። በሌላ በኩል ዛሬ ቤት ውስጥ እየተዘጋጀ የሚገኘው ድግስ ለፊዳን ነበር። እናም አብራቸው ዛሬ ፊዳን እቤት ውስጥ ምግብ ትመገባለች። ከሪማን እውነቱ አንገብግቧት እውነታውን ለመረዳት አይዳ ወዳለችበት ስፍራ ስትገባ አሁን አይዳ እንዲሁም ሁሉም ተሰብስበው ራት እየበሉ ነበር። ይህንን ነገር ምንም ሳትል ቁጭ ትላለች። ግን በድንገት አይዳን እንዳስጠላትና መተኛት እንደምትፈልግ ተናግራ ወደ ክፍሏ ስትገባ እሷ ጋር ተከትላ የመጣች ሴት ነበረች። አርናን አሁን የሚገኘው አይሴ ቤት ውስጥ ነው። አይሴ ቤት ውስጥ ከገባ በኋላ አሁን መመልከት ፈልጋለሁ፣ የት ነው ያለችው አይሴ እያለ ይናገራል። ግን ወደ ውስጥ ሲገባ አይሴ የለችም። ከቤት ውስጥ አምልጣ ሄዳ ነበር። የጋብቻው ቀን ላይ መርት ይዞ እየጎተታት መንገድ ለመንገድ እሷን ይጠልፋታል። እሱን ልታገቢያችኝ እባክህን መርት ላግባበት
እናም ደግሞ ህይወቴን ላስተካክልበት። አንተም የራስህን ህይወት ኑር። የምትፈልገውን አይነት ኑሮ መኖር ትችላለህ። እባክህን ተወኝ ብላ ስትናደድ እሱ ግን ልተውሽ አልችልም፣ ነይ ብያለሁ በማለት መንገድ ለመንገድ ጎትቶ ወደሚፈልግበት ቦታ ይዟት ይሄዳል። ትንሹ ቡራክ ፎቶ መነሳት እንደሚፈልግ እንዲሁም ከፊዳንና ከመላው ቤተሰብ ጋር አንድ ላይ በመሆን ፎቶ ይነሳሉ። ኤጄ እንዲሁም ደግሞ አሊ በሌላ በኩል ፊዳና አቶ ብራንክንም እንዲሁም ቡራክ እነዚህ ቤተሰብ መሆን ያለባቸውና ሁሉም አንድ ላይ መሆን ያለባቸው ሰዎች ናቸው። እንዴት ነው? አያምሩ? እስኪ ኮሜንት ላይ ሀሳባችሁን ፎቶውን እየተመለከታችሁ አስቃኙን። ክፍሏ ውስጥ የምትገኘው አይዳ ባለችበት ሰዓት ከሪማን ትመጣለች። ስሚኝ አንቺ፣ ሁሉንም ነገር እንዳረግሽ አውቄያለሁ። ተመልከች፣ አንቺ ጨካኝ ነሽ። የልጅ ልጄን አሳገትሽ፣ እንዲያውም ደግሞ ፊዳንም አሳግተሻል። ቆይ አንቺ፣ አዎ ልጅሽ እንዳልሆነ አውቃለሁ፣ ግን ምን አይነት ጭካኔ ነው? ሌሎቹን ልትሸውጂ ትችያለሽ፣ እኔ ግን ልትሸውጂኝ በፍጹም አትችይም። ምንድን ነው ያደረግሽው? ብላ ተቆጣቻት።